የጉባ ብስራቶች እንደምታስታውሱት የሚሊዮኖችን ታሪክ ወደ ቢሊዮን የቀየሩ ከኢንቨስትመንት አኳያ በራሳቸው በአጠቃላይ ኢኮኖሚ እድገት ላይ ከሚኖራቸው ፋይዳ ባሻገር ተጨማሪ ኢንቨስትመንትን በመሳብ ኮንፊደንስ በማጫር በሌሎች ኢንቨስተሮች ውስጥ ትልቅ ሚና የሚጫወቱ ናቸው ማለት ነው። ይህን ሁሉ ታሳቢ በማድረግ አጠቃላይ ኢኮኖሚ እድገት 10.2% እንደሚሆን እንግዲህ ተተንብዋል ማለት ነው። በዚህ ውስጥ ግብርና 7.8% ያድጋል። ግብርናም የራሱን ታሳቢዎች ተይዞለታል። የመስኖ የሜካናይዜሽን እና ኮሜርሻላይዜሽን ስራዎች እንደሚስፋፉ በዚህ ውስጥ አጠቃላይ የሪፎርም ስራዎችን በግብርና ውስጥ በርካታ ሪፎርሙን መሰረት ተደርገው የወጡ ህጎች አዳዲስ ህጎች አሉ። እነዚህ ህጎች ወደ ስራ ገብተው ውጤት የሚያመጡበትም አመት እንደሆኑ ታሳቢ ተደርጎ